መንግስት በአርቲፊሻል ውጊያም ጀምሯል። በመደበኛ ውጊያ ልሳካለት ሲል በአርቲፊሻል ውጊያውን እያካሄደ ነው። ስለዚህ ማንም የሰራዊት አባል የሆነ መንግስትነቱን አጥቶ ወደ አርቲፊሻል ስለገባ ማንም ሰው ሳይደናገጥ ዋነኛውንም ያምጣው የትኛውንም ያምጣው ገጥመናል ስለሆነ ከዚህ በኋላ ለሚደረገው ሁላ ማንም ሰራዊት መደናገርና መዘናጋት የለበትም የሚል ማሳሰቢያ አለኝ። በዚሁ አጋጣሚ አሁን ፋኖቹ በእጃቸው ገብታ እሳት ላጥፍቶ ጠፊ የተላከች ድሮን በእጃቸው ገብታ ዛፍ ላይ ነው የወደቀችው። የተሸከመችውም ቦምብ ወይም ያስታጠቋት ለዚህ ኦፕሬሽን ያስታጠቋትም ከሽፋለች። አድማጮች እዚህ ላይ በጣም ትልቅ ቁም ነገር አድርገን የምናቀርበው ባለፈው ጊዜ በሰሜን ሸዋ ቀጠና የአማራ ፋኖ ብሔራዊ ንቅናቄ አፋብን የአሳምነው እዝ በነ አርበኛ መከታው ማሞ በሸዋ ጠቅላይ ግዛት እዝ ላይ ኦፕሬሽን በሚሰራበት ጊዜ የነበሩ አፈጻጸሞቹንና በተለይም ከድሮን ከመጠቀም ጋር ያሳዩትን ፕሮግረስ በተመለከተ የሚያሳይ መረጃ አቅርበን ነበረ። በዚያ መረጃ ላይ የቀረበችው ድሮን ኤግዛክትሊ ቺው ድሮን ናት። የተሸከመችውም ቁምቡላ የሚመስል የምታዩትን ነበረ። ከድሮኗ ጋር የሚታሰረውም ባይንድ የሚያደርገው ቴምፖራሪ የሆነ ጥቁር ፕላስተር መሳይ ነገር ነው ተጠቅልሎ የሚታሰረው። ይሄ ማንኛውም ሰው ኢቭን ጎግል ላይ ገብታችሁ እንኳን ጎግል ብታገኙ ከነ ፒክቸሩ ያመጣላችኋል። በተመሳሳይ በፕላስተር ነው ራፕ የሚያደርጉት የሚጠቀልሉት። ያገዛዙ ሰዎች ለፎቶ ማንሻ የምትሆን ድሮን ወዘተረፈ ፌክ ነው ቀልድ ነው ሲሉ ነበረ። እነሱ ራሳቸው ያችኑ በፕላስተር ጠቅልለው ተጠቅመዋት ዛፍ ላይ ወድቃ ፋኖች አግኝተዋታል። እና ያችው ድሮን እነሱ እጅ መግባታቸው የአገዛዙ ካድሬዎች አሁን ልክ የና አርበኛ መከታው ይህንን ይዘውት በነበረበት ጊዜ ሲሉ የነበረውን አሁን ይደግሙታል ወይ እንደው በመልስ የተወሰነ ነገር አስታውሶ ብቻ ለማለፍ ነው። ለማንኛውም በተለይ በዚህ ዙሪያ ላይ የለንደን እኩለ ሌሊት ጥርሱ ብቻ እየታየ ፊቱ የቱ ጋር እንዳለ በማይለይበት ሁኔታ ሲስቅ ነበር። ባይዘዌ ፈጣሪ አንድ ሲያጎድል የሆነ ነገር ያደርጋል እንዲሉ አንዳንድ ጊዜ የእውነት ትንሽ ብልጭ የምትለጭ ጥርስ ባትኖር በህይወት አለ የለም የሚለውን ለመለየት የሚያስቸግር ሰው በሌላው ላይ ለመቀለድ ከየት የተገኘ ድፍረት እንደሆነ በጣም ግራ ነው የሚገባውና ለመሳለቅ ሞክሯል። እውነት ለመናገር እነሱ የያዟት አሁን ድሮን አመቻችተው በፊት ለፊት ቢያስቀምጧት በመልክ ከሱም የተሻለች ሁና ነው የምትታየው። ኢቭን ድሮ ነው አንገትና የሰውነት አካል ስለሌላት ካልሆነ በቀር አሁን በሌላው ላይ ለማሾፍ ድፍረት ማግኘቱ በጣም እጅግ በጣም የሚገርም ነው። የፀሐይ አምላክ የተመሰገነ ይሁን ቆሞ ይሄዳል። ይሄ ጦርነት በየቀኑ የሰው ልጅ እንደ ቅጠል የሚረግፍበት ነው። ማንም በጦርነት ሂደት ውስጥ ከየትኛውም ቦታ እንዲሞት ፍላጎት የለንም። የአማራ ሕዝብ ጥያቄ ደጋግመን እንደምናነሳው የፍትሃዊ የመኖር ጥያቄ ነው። አትኖርም የሚል ጥቃት የተሰነዘረበት ሕዝብ ነው። እኖራለሁ ብሎ የሚታገል ነው። ሌላ ነገር የለው። እንኳንስ ዝም ብሎ ሂዶ የማይመለስ አንዴ ቢያተርፈንም ቢያከስረንም ብለው የሚለቁት ያጥፍቶ ጠፊ ድሮን ቀርቶ በትክክል ደርሶ እየተመለሰ እንኳን ኦፕሬት ሊያደርጉበት የሚፈልጉትን ድሮን በተሳሳተ መንገድ ስንት ቦታ ላይ የራሳቸውን ሰራዊት ሳይቀር አመድ እያደረጉ ተውት። አርሶ አደሩን ሌላውን ኢቭን በስህተት ነው ብለው እንኳን የራሳቸው ሰራዊት የሚመቱ ናቸው። ዛሬም በነገራችን ላይ ያገዛዙ ኃይል የራሱን ሰራዊት መጥቷል በድሮን ዛሬም ጎንደር ላይ በጦርነት ተሳትፈው የተማረኩ በርከት ያሉ ያገዛዙ ሰራዊቶች እየታወቀ ነው። እነዛ ሰራዊት የእሱ መሆኑ ይታወቃል። ለሶስተኛ ለአራተኛ ጊዜ ነው ምርኮኛ ያለበት ቦታ ላይ እነዛ ምርኮኛ የሉኝም የተማረከ የለም ለማለት ምርኮኞቹ ያሉበትን ቦታ በድሮን የማጥቃት የመምታት ሁኔታ አለና በርከት ያሉ በምርኮ የነበረው ያገዛዙ ሰራዊት እልቂት ገጥሟቸዋል። ራሱ የራሱን ሰራዊት በድሮን መጥቷል። በሌሎች ቦታዎች ላይ
እነዚህ የድሮን ጥቃቶች ተጠናክረው በመቀጠላቸው ምክንያት ቀላል ያልሆነ የማህበረሰብ ክፍል የድሮን ጥቃት ሰለባ እየሆነ ነው። በየአካባቢው አርሶ አደሩን የማጥቃት እንቅስቃሴዎች አሉ።